የሮናልዶን ሰርግ ለመመልከት በሺህ የሚቆጠሩ ሰዎች ቤተክርስቲያን ሞልተው ዋሉ። በፖርቹጋል በሚገኘው ማዴራ ደሴት ውስጥ በሚገኝ ካቴድራል ሮናልዶ እንደሚሞሸር በስፋት ሲገለጽ መቆየቱ ይታወሳል። ይህ ወሬ በእንግሊዝና በአውሮፓ ጋዜጦች ጭምር ሲነገር ነበር። ሚዲያዎቹ ሰርጉ ዛሬ ቅዳሜ በማዴራ ደሴት ዋና ከተማ ፈንቻል በሚገኘው ካቴድራል የሚከናወን መሆኑን በመግለጻቸው የከተማው ነዋሪዎች ይህንን ልዩ ዝግጅት የማየት እድሉ እንዲያመልጣቸው አልፈለጉም። በመሆኑም ከጧት ጀምሮ በካቴድራሉ ግቢ ውስጥ ሲጠባበቁ ቆይተዋል። በእርግጥም በካቴድራሉ ውስጥ የጋብቻ ስነ ስርዓት እየተፈጸመ ነበር። ወንዶቹ ጋብቻቸውን ፈጽመው ከቤተ ክርስቲያኑ ሲወጡ ያልጠበቁት ነገር ገጠማቸው። በርካታ ካሜራዎች ፊት ለፊታቸው ላይ አነጣጥረዋል። ከዛም በላይ ደግሞ የህዝብ ጩኸትም ይሰማል። ሙሽራው ይህንን እንደተመለከተ ዝነኛና ታዋቂ የሆነን መስሎ ተሰማኝ ሲል ቀልዷል። ይህ ሁሉ በሚሆንበት ወቅት የሮናልዶ እጮኛና የልጆቹ እናት በኢንስታግራም ላይ አዳዲስ ፎቶቿን ስትለጥፍ እንደነበር ተገልጿል።